ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ይህ ሁለገብ ቱቶር ነው። ዛሬ በጣም ደስ የሚል ነገር ነው ይዤላችሁ የመጣሁት። በነገራችን ላይ በምታደርጉት ነገር ሁሉ ስለ ትብብራችሁ ክብረት ይስጥልኝ እላለሁ። በጣም አመሰግናለሁ። ያው ዩቲዩብ ከጀመርኩት ገና ትንሽ ጊዜያቶች ናቸው። በዚህ አጭር ጊዜ ግን 1K እና ከዚያ በላይ መግባት ችሏል። በጣም አመሰግናለሁ። በዚህ አጋጣሚ ያው ምስጋናን ለማቅረብ ወዳለሁ እና ያው ዛሬ ይዤላችሁ የመጣሁት ነገር በጣም ሳቢና ማራኪ ነው ብዬ አስባለሁ። የብዙዎቹ ሀሳብ ስለሆነ እህት ወንድሞቼ በውስጥ መስመር አናግረውኝ ነበርና ይሄ የምታዘጋጅልን የሚል ሀሳብ ነበር ያቀረቡልኝ። ምንድነው በሁለት ሰዎች መካከል የሚደረግ ቃለ ምልልስ ነው። በቅዱስና በየሱፍ መካከል ነው። በጣም ደስ የሚል ቃለ ምልልስ ነው እና ይሄን በትህትና ያው እንድታዳምጡኝ እጠይቃለሁ። ቀጥታ ወደ ትምህርታችን እንገባለን ማለት ነው። ከልብ እንድትከታተሉኝ በድጋሚ እጋብዛለሁ። እሺ የሱፍና ቅዱስ ናቸው ሰዎቹ። ሰላም ወንድሜ እንተዋወቅ እኔ የሱፍ እባላለሁ። ከዛ ቅዱስ ምን አለ? ቅዱስ እሺ ወንድሜ እኔ ደግሞ ቅዱስ እባላለሁ። የሱፍ ምን አለ? ቅዱሴ ግን አንተ የት ነው የምትኖረው? ግን አንተ የት ነው የምትኖረው? ቅዱስ ምን አይነት ምላሽ ሊሰጥ ነው? እኔ የምኖረው አዲስ አበባ ነው። እኔ የምኖረው አዲስ አበባ ነው። አንተስ አለ። ከዛ የሱፌ ምን ብሎ ሊመልስ ነው? እኔ ደግሞ የምኖረው ዱባይ ነው ወንድሜ። እኔ ደግሞ የምኖረው ዱባይ ነው ወንድሜ አለው። ቅዱስ ምን አለ? ወደ ዱባይ የሄድከው መቼ ነው? ወደ ዱባይ የሄድከው መቼ ነው? የሱፌ ወደ ዱባይ የሄድከው መቼ ነው? የሱፍ ምን አይነት ምላሽ እንደሚሰጥ እንስማ። ወደ ዱባይ የሄድኩት የዛሬ አመት ነው። ወደ ዱባይ የሄድኩት የዛሬ አመት ነው። እሺ ቅዱስ ምን ብሎ ጠየቀው? ኑሮ ዱባይ ላይ ምን ይመስላል? ኑሮ ዱባይ ላይ ምን ይመስላል? የሱፌ አለው። የሱፍም እንዲህ ብሎ መለሰ።
ያው እንደ ሀገር ባይሆንም ጥሩ ነው። ያው እንደ ሀገር ባይሆንም ጥሩ ነው። ቅዱስ ምን ብሎ መለሰ? ወደ ሀገርህ መቼ ትመለሳለህ ወንድሜ? ወደ ሀገርህ መቼ ትመለሳለህ ወንድሜ ብሎ ጠየቀው ቅዱስ ማለት ነው። የሱፍ ምን ብሎ መለሰ? የሱፍ ከአምስት ወር በኋላ እመለሳለሁ። ከ5 ወር በኋላ እመለሳለሁ አለ። አስባለሁ። ከ5 ወር በኋላ እመለሳለሁ ብዬ አስባለሁ። ቅዱሴ ምን ብሎ ሊመልስ ነው? ቅዱስ ዋው በጣም ደስ ይላል። ስትመጣ እንገናኛለን አለ። ማን? ቅዱሴ። የሱፌስ ምን አለ? አዎ ግን አሁን ኢትዮጵያ የሰላም ጉዳይ ጥሩ ነው ብሎ ጠየቀው። አዎ ግን አሁን የሰላም ጉዳይ ጥሩ ነው ብሎ ጠየቀው። ቅዱሴ ምን ብሎ ይመልስ ይሆን? እስኪ እንስማው። ቅዱስ አይ የሱፌ እሱ እንኳን በጣም አስቸጋሪ ነው ብሎ መለሰ። ቅዱሴ አይ የሱፌ እሱ እንኳን በጣም አስቸጋሪ ነው ብሎ መለሰለት። የሱፌስ ምን ብሎ መልስ ይሆን? እና አሁን ሰላም አይደለም እያልከኝ ነው? እና አሁን ሰላም አይደለም እያልከኝ ነው ቅዱሴ? ብሎ መለሰለት ዮሱፍ። ቅዱስ ምን ብሎ መለሰ? አዎ ወንድሜ በአንዳንድ አካባቢዎች ጦርነት አለ። ቅዱሴ አዎ ወንድሜ በአንዳንድ አካባቢዎች ጦርነት አለ ብሎ መለሰ። የሱፌስ ምን ብሎ ይመልስ ይሆን? አይ ጊዜ ያች ውብ ሀገር እንዲህ መሆኗ ያሳዝናል ብሎ መለሰለት። ቅዱስ ያው መቼስ ጊዜ ሲጥል ፈራጁ ብዙ ነው ወንድሜ ብሎ መለሰ። የሱፌም እንዲህ አለ። የሱፍ አይ ለማንኛውም ስመጣ ብዙ እንጫወታለን ብሎ መለሰለት። ቅዱስም እሺ
በቃ መልካም እሺ በቃ መልካም ጊዜ ይሁንል። ሰላም ወንድሜ እንተዋወቅ፣ እኔ የሱፍ እባላለሁ አለ። ቅዱስ ደግሞ እሺ ወንድሜ እኔ ደግሞ ቅዱስ እባላለሁ። የሱፍ ቅዱሴ ግን አንተ የት ነው የምትኖረው? ቅዱስ ደግሞ እኔ የምኖረው አዲስ አበባ ነው፣ አንተስ አለው። የሱፍ እኔ ደግሞ የምኖረው ዱባይ ነው ወንድሜ። ቅዱስ ወደ ዱባይ የሄድከው መቼ ነው የሱፌ አለ። የሱፍ ወደ ዱባይ የሄድኩት የዛሬ ዓመት ነው አለ። እሺ ቀጣዩን ደግሞ እንየው። እሺ ኑሮ ዱባይ ላይ ምን ይመስላል የሱፌ አለው ቅዱስ። ያው እንደ ሀገር ባይሆንም ጥሩ ነው። ወደ ሀገር መቼ ትመለሳለህ ወንድሜ ያለው ቅዱስ። ከ5 ወር በኋላ መለሳለሁ ብዬ አስባለሁ አለ የሱፍ። ቅዱስ ዋው በጣም ደስ ይላል፣ ስትመጣ እንገናኛለን አለው። የሱፍም አዎ ግን አሁን ኢትዮጵያ የሰላም ጉዳይ ጥሩ ነው አለው። እሺ ከዛ አይ የሱፌ እሱ እንኳን በጣም አስቸጋሪ ነው። የሱፌም እንዲህ አለ እና አሁን ሰላም አይደለም እያልከኝ ነው ቅዱሴ? ቅዱስም አዎ ወንድሜ በአንዳንድ አካባቢዎች ጦርነት አለ። የሱፍም አይ ጊዜ ያቺው በሀገር እንዲህ መሆኗ ያሳዝናል አሉ። ቅዱስ ያው መቼስ ጊዜ ሲጥል ፈራጁ ብዙ ነው ወንድሜ አለው። የሱፍ አይ ለማንኛውም ስመጣ ብዙ እንጫወታለን አለ። ቅዱስም እሺ በቃ መልካም ጊዜ ይሁንልህ ቻው ብሎ መለሰለት። እንግዲህ የዛሬው ቃለ ምልልሳችን ይሄን ይመስል ነበረ። እንደተመቻችሁ ተስፋ አድርጋለሁ ወንድሞቼ። ቪዲዮውን ያው ትብብራችሁ የዘውትር ትብብራችሁ አይለየን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደርጋችሁ ደግሞ ላይክ በማድረግ ቪዲዮውን ለማሳደግ የሁላችሁ ትብብር ይሁን እላለሁ። ስላደረጋችሁልኝ መልካም ሀሳብና ቅንነታችሁ እንግዲህ ከልቤ ምስጋና አቀርባለሁ። ክበሩልኝ። ባላችሁበት ሁሉ ሰላማችሁ ይብዛልኝ። በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። እንዲሁም ደግሞ ሌሎች የተለያዩ በእናንተ ሀሳብ የሚቀርቡ ሀሳቦች ካሉ እነሱን ንገሩኝ፣ አቀርብላችኋለሁ። እንደዚሁ በጥያቄያችሁ መሰረት ጥያቄያችሁን ግብ ላይ ለማድረስ እኔ የበኩሌን አስተዋጽኦ አድርጋለሁ። መልካም ጊዜ፣ መልካም ትምህርት ይሁንላችሁ። በቀጣይ ቪዲዮ እስክንገናኝ ጊዜያችሁ የተባረከ የተቀደሰ ይሁንላችሁ። አመሰግናለሁ። በሰላም ቆዩኝ። ቻው። የቀጣይ ቪዲዮዎች የቀጣይ ጊዜ ሰዎች ይበለን። አመሰግናለሁ በድጋሜ። ሰላም ጊዜ፣ ሰላም ለእናንተ ይብዛልኝ። ባላችሁበት መልካም ጊዜ። ቻው።